አድማጮቻችን ትናንትና በአፍሪካ ወይም በኢሲኤ የአፍሪካ ኢኮኖሚ ኮሚሽን ውስጥ አንድ ትልቅ ጉባኤ ተዘጋጅቶ ነበር። ጉባኤውም አዲስ አበባ የአፍሪካ ንግድ ትምህርት ቤቶችን ማህበር አመታዊ ጉባኤ ማስተናገዷን ተመልክቶ ለሶስት ቀናት የሚቆይ ጉባኤ የተካሄደ ነው። የ2026 የአፍሪካ ንግድ ትምህርት ቤቶች ማህበር ወይንም በምህጻረ ቃሉ ኤኤቢኤስ አመታዊ ኮንፈረንስ ነው በአዲስ አበባ መካሄድ የጀመረው። ይህንን ጉባኤ ክቡር ኮሌጅ ነው ያዘጋጀው። በኢትዮጵያ እንግዲህ 2026 የአፍሪካ ንግድ ትምህርት ቤቶች ማህበር አመታዊ ኮንፈረንስ የንግድ ከፍተኛ ትምህርት ተቋማት ለአፍሪካ ኢኮኖሚያዊ እድገት ያላቸው ሚና ምንድነው በሚል የተለያዩ ወረቀቶች የተለያዩ የጥናት ጽሁፎች እየቀረቡ ክርክሮች ውይይቶች እየተካሄዱ ነው። ከፕሮፌሰሮች አንስቶ ከደቡብ አፍሪካ ከዛምቢያ ከዚምባብዌ የተሳተፉ የመጡ ሰዎች አሉ። በዚህ መሪ ቃል ነው በተባበሩት መንግስታት ኢኮኖሚ ኮሚሽን አፍሪካ ስብሰባ አዳራሽ ውስጥ መካሄድ የጀመረው። ለኢትዮጵያ እንግዲህ የትምህርት ዘርፍና በአፍሪካ የትምህርት ደረጃ እያደገ ላለው ትልቅ ምዕራፍ የ2026 የአፍሪካ ኮንግረስ ትምህርት ቤቶች ወይም ኤኤቢኤስ አመታዊ ኮንፈረንስ ኢትዮጵያ ማዘጋጀቷ በጣም ትልቅ እድል እንደሆነ ተጠቅቷል። በዚህ ኮንፈረንስ ላይ ከ150 በላይ የከፍተኛ ትምህርት ተቋማት ዳይሬክተሮችና የዓለም አቀፍ አካዳሚክ መሪዎች ከመላው አፍሪካና ከዓለም አቀፍ የትምህርት ዙሪያ ላይ ያሉ ሰዎች ግለሰቦች ተገኝተዋል። ክቡር ኮሌጅ በኢትዮጵያ እያደገ ያለውን የግል ከፍተኛ ትምህርት ተቋም እንዳስተናጋጅ ተቋም ይህንን ትልቅ ጉባኤ በማዘጋጀት ግንባር ቀደም በመሆን ተሳትፏል። ይህም ትልቅ እድል ነው። እንግዲህ አሁን አድማጮቻችን በስልክ መስመራችን ላይ የክቡር ኮሌጅ ፕሬዚዳንት አቶ ደሳለኝ መኩሪያ ስለ ጠቅላላ ሁኔታ ይነግሩናል። ጤና ይስጥልን አቶ ደሳለኝ። ጤና ይስጥልን። እንዴት አላችሁ? ጉባኤው ዛሬ ነው የሚጠናቀቀው? አዎ ዛሬ ይጠናቀቃል። አሁን እየተካሄደ ነው ያለው በኢሲኤ አዳራሽ አፍሪካ አዳራሽ። እንግዲህ ይሄ 3 ቀኑ ነው። ከጅማሬው ጀምሮ የተካሄዱ ትልልቅ ሁነቶች ወይም ትልልቅ ጉዳዮች ምንድናቸው? በእነዚህ ትልልቅ ጉዳዮች የተነሱ መሰረታዊ ሀሳቦችንስ ሰብሰብ አድርገው ቢነግሩን። አመሰግናለሁ። እንግዲህ ጉባኤው ለመጀመሪያ ጊዜ ነው በአዲስ አበባ በኢትዮጵያ ሲካሄድ። እንግዲህ የአፍሪካ ንግድ ትምህርት ቤቶች ማህበር ባለፉት 20 ዓመታት እንዲህ አይነት ስራዎችን ሲሰራ የቆየ ተቋም ነው። እኛ እንደ ክቡር ኮሌጅ የተቋሙ አባል ከመሆናችን አንጻር ኢትዮጵያ እንዲካሄድ ጉባኤ ጠይቀን ነበር። በዛ መሰረት ኢትዮጵያ እንድታዘጋጅ ተመርጣ ያው ዘንድሮ እየተካሄደ ነው ያለው። ይሄ እንግዲህ ትልቁ ማህበሩ በከፍተኛ ትምህርት ተቋማት የቢዝነስ ስኩል ላይ መሰረት ያደረገ ነው። ስሩ ከመቶ በላይ የከፍተኛ ትምህርት ተቋማት እና በዚህ ጉባኤ ላይ ከ30 ሀገራት የተውጣጡ ከፍተኛ ትምህርት ተቋማት የተሳተፉ ይገኛሉ። ከኢትዮጵያም የተለያዩ የከፍተኛ ትምህርት ተቋማት ተገኝተዋል ማለት ነው። እንግዲህ ጉባኤው በዋናነት በ7 ጉዳዮች ላይ መሰረት ያደረገ ነው። ቅድም እንደተጠቀስከው ዓላማው እንግዲህ አፍሪካን አጠቃላይ ቫልዩ መሰረት ያደረገ በአፍሪካ ውስጥ የሚገኙ ከፍተኛ ትምህርት ተቋማት አፍሪካ እድገት ላይ ያላቸው ሚና ምን ይመስላል የሚል መሰረት ያደረገ ነው። እንግዲህ ከተነሱት ዋና ነጥቦች ውስጥ በጉባኤው ላይ አንደኛው እንግዲህ ዓለም እየተቀየረ ነው። አጠቃላይ የስራ መስኮች ፊቸር ኦፍ ወርክስ ብለው የሚገልጹት እሱ አጠቃላይ የዓለም የወጣቶች የስራ ዘርፎች የተቀየሩ ነው ያሉት። ስለዚህ ኢንዱስትሪ የተቀየረ ነው። በአርቲፊሻል ኢንተለጀንስ ጋር ተያይዞ አዳዲስ ነገሮች እየመጡ ነው። ስለዚህ እንግዲህ ከፍተኛ ትምህርት ተቋማት አሁን የሚያወጧቸውን ተማሪዎች በምን አይነት ክህሎትን ማስያዝ እንዳለባቸው አቅጣጫ መቀመጥ እንዳለበት ታምኖ በሱ ላይ ነበር አንዱ መነጋገሪያ የነበረው። ሁለተኛው ጉዳይ ደግሞ በጥናትና ምርምር ጋር ተያይዞ በተለይ እንደሚታወቀው በአፍሪካ ውስጥ የሚደረጉ ጥናቶች ብዙዎቹ ፈንድም የሚደረጉ በሌሎች ሀገራት መሰረት ነው። ይህ ማለት የአፍሪካ የራሷን ጥቅምን መሰረት ያደረገ ጥናቶች አይሰሩም። አፍሪካ የራሷን ጥናትና ምርምር በራሷ አቅም የራሷን ቅድመ ፕራዮሪቲ በማስቀመጥ እንዴት ራሷን የቻለ መስራት ይቻላል የሚለው ሌላው ጉዳይ ነበር። ሌላው እንግዲህ አሁን እንደሚታወቀው ከአርቲፊሻል ኢንተለጀንስ ጋር ተያይዞ እያመጣ ያለውን ተጽዕኖ በከፍተኛ ትምህርት ተቋማት እንዴት መቀበልና እንዴት ማስኬድና እንዴት ይህን ነገር እንደ ፖዚቲቭ ተጠቅሞ እንዴት ማሳደግ ይቻላል የሚለው ሌላው ጉዳይ ነው። በተጨማሪም ሌላ የተነሳው ደግሞ ከአክሬዲቴሽን ኳሊቲ ጋር የከፍተኛ ትምህርት ተቋማት የፍቃድ አሰጣጥ አጠቃላይ በዓለም አቀፍ ደረጃም በአገር አቀፍ ደረጃም
ደረጃው የጠበቀ የፍቃድ አሰጣጥ ስርዓትን በመልኩ ማስኬድ ይቻላል የሚለው ከትምህርት ጥራት ጋር ተያይዞ እሱም አንዱ የመነጋገሪያ አጀንዳ ነበር። ሌላው እንግዲህ ትልቁ ኢሹ የተነሳው ዘንድሮ ሞር ወጣቶች ላይ ያተኮረ ነው። እንግዲህ እንደምታውቁት አፍሪካ 70% እድሜያቸው ከ19 ከ25 ብቻ ከዛ በታች የሆኑ ወጣቶች የሚገኙበት ነው። እንግዲህ ወጣቶችን ያተኮረ የስራ ዕድል የሚፈጥር ትምህርት ተቋም እንዴት መሆን ይቻላል? እንግዲህ በአሁኑ ሰዓት ያሉት የከፍተኛ ትምህርት ተቋማት ተማሪዎች ምን ያህል ስራውን የተቀላቀሉ ነው? በተለይ ከስራ ፈጠራ ጋር በተያያዘ አሁን የመጣ ያለው ግሎባል ቼንጅ ጋር ተያይዞ ወጣቶች ምን አይነት ትምህርት ሰጥቷቸው የስራ ፈጠራን ማሳደግ ይቻላል የሚለው ሌላ ጉዳይ ነው። እነዚህ መሰረታዊ አህጉራዊ ጉዳዮች እንግዲህ ተነስተው የምርምርና ጥናት ቀርቦ ዲስከሽን ሲደረግ ነበር። እንግዲህ አቅራቢዎቹ ከአፍሪካ የተውጣጡ ነው፣ ከኢትዮጵያ ከተለያዩ ከፍተኛ ትምህርት ተቋማትና እንዲሁም ደግሞ ከኢንዱስትሪው የተውጣጡ አቅራቢዎች ነበሩ ይህን ነገር ሲያካሂዱ የነበረው ምክክር። በጣም ጥሩ አድማጮቻችን፣ የክቡር ኮሌጅ ፕሬዚዳንት አቶ ደሳለኝ መኩሪያን በአፍሪካ የኢኮኖሚክ ኮሚሽን አዳራሽ እየተካሄደ ያለውን ጉባኤ አስመልክተው ነው ሀሳቦችን ለመጀመሪያ ጊዜ አዲስ አበባ ያዘጋጀችውን ጉባኤ አስመልክተው ነው አብረውን እየቆዩ ያሉት። አንድ ጥያቄ በዚህ ጋር ካነሷቸው ጉዳዮች መካከል አቶ ደሳለኝ ማንሳት እፈልጋለሁ። በተለይ ደግሞ ይሄ የአርቲፊሻል ኢንቴሊጀንት ወይም ሰው ሰራሽ አስተውሎት እየተባለ የሚጠቀሰው ኤአይ በትምህርት ዘርፍ ውስጥ እንዴት ማካሄድ አለብን የሚለው እንዴት አብሮ ማስኬድ እንዴት አብሮ ሊዘልቅ እንደሚችል የተነሱ ጉዳዮች አሉ ብለውናል። እና አሁን ትልቁ የአርቲፊሻል ኢንቴሊጀንስ እና በትምህርት በኩል ያለው አስጊ ሁኔታ ምንድን ነው? ይህን አስጊ ሁኔታ ወደ መልካም ዕድልነት መቀየር የሚቻለው ነገር ምን አይነት መንገዶች ይኖራሉ? እርስዎ የራሱን ኮሌጅም ምሳሌ አድርገው እንዲሁ ቢያነሱልንና አሁን በዓለም ላይ የተለያዩ ዩኒቨርሲቲዎች የሚፈቅዱት መጠን አለ ተማሪዎቻቸው ወይም መምህራን አርቲፊሻል ኢንቴሊጀንስን በትምህርት ጉዳይ ላይ ሊጠቀሙባቸው የሚችሉ መብት እስከ ተወሰነ ደረጃ እየፈቀዱ ያሉ አሉ፣ ሙሉ በሙሉ የሚከለከሉ አሉ። እንዴት ነው ከትምህርት ጋር አርቲፊሻል ኢንቴሊጀንስ በዚህ ጉባኤ ላይ እንደው የተነሱ ጥሩ ነገሮች ካሉ ቢያብራሩልን። በጣም ጥሩ፣ በጣም ትልቅ ነጥብ ነው ያነሳው። ምንድነው እንዲያውም በዚሁ አጋጣሚ ጉባኤተኞቹ በአዲስ አበባ የነበራቸው ቆይታ አንዱ ጉብኝት የአዲስ አበባን ከተማ ጉብኝት አድርገው ነበረ ትላንት ወዲያና እሱ በሚያደርግ ጊዜ አንዱ የጉብኝት ቦታ ምንድነው የአርቲፊሻል ኢንቴሊጀንስ ኢንስቲትዩት ኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት እሱም በአካል መጎብኘት ችለዋል። አሁን የተደረገ ያለውን እንቅስቃሴ ከሚነሳው ቶፒክ ጋር ተያያዥነት ስለነበር ግንዛቤ ወስደዋል። እንግዲህ አንዱ በስት ጉባኤው ላይ የተነሳው ጉዳይ አንዱ እንዳልከው ሰው ሰራሽ አስተውሎ አንዱ ትልቁ ምንድነው መጋፈጥ ያለብን ጉዳይ እንደሆነና ሸሽተነው እንዲያ መጠቀም አለብን ብሎ ክርክሩን ትተን እንዴት ከምንሰራው ስራ ጋር አዋህደን ማስኬድ አለብን የሚለው በቃ መጠቀም እንዳለብን አቅጣጫ የምንጋፈጠው ነገር እንደሆነ እሱ እንዳቅጣጫ ተቀምጠዋል። ግን ትልቁ ከዚህ ጎን ለጎን የሚነሱት ምንድናቸው? አንደኛው ከኤቲክስ ጋር እንግዲህ እንዲያን ቴክኖሎጂ ስንጠቀም አንዱ ትልቁ ምንድነው የኛ ስብዕና ይወስነዋል ማለት ነው። ህግና ደንብ ሊወጣለት ይገባል የሚለው ነው። እሱ ምን አይነት ህግና ደንብ ይገባ? ኢቲክስ ትልቁ እንግዲህ የሰው ልጅ ቴክኖሎጂ ሲጠቀም አንዱ ህሊናው ካልገዛው፣ ስርዓት ካልተበጀለት አገንስት በተቃራኒ ሰው ላይ ጉዳት ያመጣል የሚል በእያንዳንዱ ሴክተር ላይ ስለሚፈጥር አንደኛው ትልቁ አጠቃቀማችን በህግና ደንብ ስርዓት ተበጅቶለት ፍሬምወርክ ወጥቶለት በዛ መልኩ መጠቀም የምንችልበት ሁኔታ ይኖራል። ምክንያቱም እኛም ባይተካም ስራዎችን ያፋጥናል፣ ያሳልጣል ተብሎ ስለታሰበ ነው። ከትምህርት አንጻር የትምህርት ሴክተሩን አጠቃላይ ሁኔታዎችን የተሻለ ሁኔታ መስጠት እንደሚችል ታስቦ ነው። ሌላው ከያ ጋር ተያይዞ የተነሳው እንግዲህ ይሄ ነገር የምንጋፈጠውና ማይቀር ጉዳይ ከመሆኑ አንጻር የሚማሩት ተማሪዎች ከኤቲክስ እና ከአጠቃቀም አንጻር ባለፈ ደግሞ ያላቸው ክህሎት በአፍሪካ ውስጥ የተሻለ እንዲሆን፣ ምክንያቱም በሌላ ዌስተርን ሀገሮች ወይ ባደጉት ሀገራት በዚህ ነገር ቀድመው ሄደዋል። እኛ ደግሞ ይህን ነገር ከማምረት ይልቅ መጠቀም ላይ ያተኩረናል። ኤአይ ለትንሽ ነገር ነው ይጠቀሙ ያሉ። ስለዚህ እነዚህ ወጣቶች ኤአይን በደንብ አውቀው ቀዳሚ መሆን እንዳለባቸው እና በወጣቶች ይማሩ በየዩኒቨርሲቲ የሚሰጠው ትምህርት በዚህ ደረጃ ልጆችን የሚያበቃ መሆን እንዳለበት ሁለተኛው ጉዳይ ነው። ከዛ አንጻር እነዚህ መሰረታዊ ነገሮች አንዱ መነሻ ነገሮች ናቸው በዚህ ጉዳይ የተነሱት።
በጣም ጥሩ። ዛሬ እንግዲህ የግልም የመንግስትም ተቋሞች እንትን ብለዋል። ይሄን እድል በክቡር ኮሌጅ በማምጣቱ ኢትዮጵያ እንደው ወይንም ደግሞ አዲስ አበባ ያሉ የግልም ሆነ የመንግስት ተቋማት ምን ጥቅም፣ ምን ትሩፋት፣ ምን ፋይዳ ያገኛሉ እዚህ አዲስ አበባ ላይ በመከናወኑ ይህ ታላቅ አፍሪካዊ ጉባኤ? በጣም ጥሩ። እንግዲህ ይሄ ጉባኤ አንደኛ በሀገር ደረጃ በመካሄዱ አንደኛው አዲስ አበባ የኤጁኬሽን ቱሪዝም ወይ ኮንፈረንስ ቱሪዝም ከማምጣት አንጻር ትልቅ አስተዋጽኦ አምጥተዋል። ከተማውን አጠቃላይ የጎብኙበት ሁኔታ ነው ያለው። ወደ ከፍተኛ ትምህርት ተቋማት ስንመጣ ደግሞ የተጋበዙት የመጡት አጠቃላይ ከፍተኛ ተቋማት አንደኛው ፓርትነርሺፕ ወይም በጋራ ከሌሎች ዩኒቨርሲቲ ተቋማት ጋር በጋራ ፕሮግራሞችን የመቅረብ የመምህራኖችን የመዋዋስም ሊሆን ይችላል። የክብር እንግዳም አድርገው በየዩኒቨርሲቲዎቻቸው የመጠቀም ሁኔታ ቴክኖሎጂ ሽግግር ጋር ተያይዞ በዛ ዙሪያ ፓርትነርሺፕ ፈጥረዋል። ያ ትልቁ ነገር ነው። ስለዚህ ይሄ አንዱ የምናምነው ምንድነው የኦፖርቹኒቲም ሲመጣ በኢትዮጵያ ውስጥ ያሉ ከፍተኛ ትምህርት ተቋማት ከሌሎቹ ከውጭ ያሉ ከፍተኛ ትምህርት ተቋማት የልምድ ልውውጥ እንዲያደርጉ ከፍተኛ እገዛ አምጥተዋል። እንግዲህ እነዚህ መሰረታዊ ብለን ያሰብናቸው ናቸው። ከዚህ ባለፈ ደግሞ ትልቁ ምንድነው ኢንዱስትሪዎች አሁን እዚህ ጋር ምንድነው ቢዝነስ ስኩል ስናስብ ከፍተኛ ትምህርት ተቋማትና የኢንዱስትሪው አብሮ መስራት ማይለያዩ ናቸው። በተለይ ከቢዝነስ ስኩል አንጻር ሲታይና እዚህ የተጋበዙት ተናጋሪዎች የከፍተኛ ትምህርት ተቋማት ብቻ ሳይሆን ኢትዮጵያ ውስጥ ከፍተኛ ሰራተኞችን በቴክኖሎጂም በቢዝነሱም የሚቀጥሩ የሚያሰሩ ልምድ ያላቸው ድርጅቶችም ካምፓኒዎችም ተሳትፎ ነበር። ስለዚህ አንዱ ምንድነው ትልቁ ነገር የቲዮሪና አካዳሚክ ሰዎች ብቻ ሳይሆን ኢንዱስትሪ ውስጥ ያሉ ምሁራኖችም ከነዚህ ዲስከሽን ውስጥ ተሳትፈዋል። ያ ደግሞ የተሻለ ውጤታማ ኮንፈረንስ አድርጎታል። በጣም ጥሩ። እንግዲህ ወረቀቶች፣ ጥናቶች ቀርበዋልና አድማጮች ምናልባት በዚህ ጉዳይ ላይ ፍላጎት ያላቸው የበለጠ ማወቅና ግንዛቤ መውሰድ የሚችሉ እነዚህ የቀረቡ ጥናቶች ለሕዝብ ወይም ፐብሊክ የሚሆኑበት አማራጭ አለው? የአማራጭ ከሆኑስ በምን መንገድ ነው የሚያገኙት? ከዛም ደግሞ ክቡር ኮሌጅ ይህንን በማዘጋጀቱ እንግዲህ የተሰማው ስሜት ምንድን ነው? ክቡር ኮሌጅስ ምን አገልግሎቶች እየሰጠ ነው በሚለው እንደምድም አቶ ደሳለኝ። በጣም አሪፍ። እንግዲህ መጀመሪያ በቀረቡት ጥናቶች ዙሪያ በእኛም ዌብሳይት አሶሲዬሽን አፍሪካ ቢዝነስ ስኩል ዌብሳይት ላይ የሚለቀቁ ይሆናሉ። ግን አሁን ሳይሆን ተጠናቆ ኮንፈረንሱ ተቀናጅቶ በእንትን መልክ በዶክመንት መልክ መጨረሻ ላይ መጻፉ ስለማይቀር በዛ መልኩ ነው ማግኘት የሚቻለው። እሺ። ከዛ ባለፈ ደግሞ ሌላ መናገር የምንፈልገው ይህ ኮንፈረንስ ውጤታማ ለማድረግ በጣም ብዙ አካላቶች ተሳትፎ አድርገዋል። እንግዲህ መጀመሪያው እንግዲህ ከውጭ ጉዳይ ሚኒስቴር ጀምሮ እነዚህ እንግዶች በተሳካ ሁኔታ ወደ ሀገር ውስጥ ገብተው ኮንፈረንሱ እንዲያካሂዱ የአዲስ አበባ የትምህርት ሚኒስትሪ ኦፍ ቱሪዝም ትልቅ አስተዋጽኦ አድርገዋል በጋራ። ከዛ ባለፈ በቅድም ያልጠቀስኩት በትምህርት ሚኒስቴር የክብር እንግዳ መሆኑን መጥተው ዶክተር ኤባ መጂና የከፍተኛ ትምህርት ተቋማት አካዳሚ ጉዳዮች መልእክት አስተላልፈዋል። በአጠቃላይ ኢትዮጵያ ውስጥ ያለውን የትምህርት ሪፎርም ጋር ተያይዞም የተሰራ ያሉትን ለውጦች ዓለም አቀፍ የሆነ እይታ ያለውን አቅርበዋል። እንዲሁም የኢትዮጵያ ቻምበር ኦፍ ኮሜርስ ዳይሬክተር ዶክተር ቀነኒሳ ለሚም እንዲሁ በአካል ኪኖት አድሬስ የክብር እንግዳ ሆኖ መልእክት አስተላልፈዋል። ምክንያቱም ከኢንዱስትሪና ትምህርት ያለውን ግንኙነት ቀርበዋል። ከዛ ባለፈ የተለያዩ መጥቀስ እንፈልጋቸው እንደ ግል ሴክተሮች ስፖንሰር አድርገዋል። እንደ ኤሲሲኤ የተመሰከረለት አካውንቲንግ ማህበር እንግዲህ እሱም በዚህ ውስጥ ነበር። እንደ አዋሽ ባንክ፣ ዳሽን ባንክ እነዚህ የመሳሰሉ ተቋማት በዋናነት ኮንፈረንሱ ላይ ተሳትፎ ነበራቸው። እንግዲህ አጠቃላይ ይህን ማስተላለፍ ፈልጋለሁ። ቀጣይ ግን እንዲህ አይነት ኮንፈረንሶች እኛም ከነዚሁ አካላት ጋር በጋራ በመሆን በዚህ ሁኔታዎች መቀጠል ይሆናል ብዬ አስባለሁ። ቴንኪዩ። በጣም እናመሰግናለን። መልካም ጊዜ እንድንሎት እንመኛለን። የክቡር ኮሌጅ ፕሬዚዳንት አቶ ደሳለኝ መኩሪያ በጣም አመሰግናለሁ ይህን ዕድል ስለሰጣችሁ። እኛም እናመሰግናለን። መልካም ቀን።